ኮሪደር ልማት እኛ አካባቢ መቼ ነው የሚደርሰው? ወደ ልማቱ ሳይሆን ህዝቡ መምጣት ያለበት ልማቱ ወደ ህዝብ እየተጠጋ መሄድ አለበት የሚለው ከህዝብ ጥያቄ አንፃር ትክክለኛ ጥያቄ ነው። ነገር ግን ደግሞ ይሄንን ጥያቄ መመለስ የምንችለው በቅደም ተከተል ነው። በአንድ ጊዜ ይሄንን የቆየ እርጅና የተጫጫነው የከተማችንን አካባቢ በራሳቸው ጊዜ እየፈረሱ ያሉ እነኚህ ጭቃ ቤቶችን እንዲሁም ስታንዳርዳቸውን ያልጠበቁ የከተማውን ስትራክቸራል ፕላን ጠብቀው ያልተገነቡ ከተማዋን ለጎርፍና ለተያያዥ አደጋ እየዳረጉ ያሉ አካባቢዎችን ሁሉ በአንዴ ብናድስና ብናስተካክል ደስታውን አንችለው። ነገር ግን ጊዜም ሀብትም ይወሰነናልና ቅደም ተከተል አስይዘነዋል። ነገር ግን ደግሞ የማይሰራ ቦታ አይኖርም። ምክንያቱም መጀመሪያ ላይ እንደጠቀስኩት ከተማችንን እንደ ስሟ ውብ አበባ የማድረግ ትልቅ ራዕይ ነው የተያዘው። ይሄ ሙሉ ከተማዋን ስናዳርስና በዛ ደረጃ ስናመጣ ነው። በተወሰኑ አካባቢዎች ላይ በሰራነው ብቻ የተሟላ ሊሆን አይችልምና ስለዚህ ጀምረናል፣ እንቀጥላለን። የከተማችን ነዋሪዎች ትግስት አድርገው ቅደም ተከተል አስይዘን አብረን እንሰራለን። እስካሁን የሰራናቸው ቦታዎች ላይም ብቻችንን የሰራነው ነገር የለም። የሰራነው ከህዝቡ ጋር ነው። ከ7000 በላይ ህንጻዎቻቸውን አድሰው ፋሳድ ላይ ታርገው ክላድ አርገው አሳምረው ያቀረቡት እና ከተማዋን ስታንዳርዳይዝ ማድረግ ውስጥ ትልቅ አስተዋጽኦ ያደረጉት የከተማችን ነዋሪዎች ናቸው። በኮሪደር ስራ በሚሰራበት አካባቢ መሳራት ቡና እያቀረቡ ሰራተኞቻችንን ሲያበረታቱ የነበሩት የከተማችን ነዋሪዎች ናቸው። እነኚህ ትልልቅ በተለይ መንገዶች ስናሰፋ በሰፊው የተዘረጋው መሰረተ ልማት ለመዘርጋት አስፈላጊ የሆነው የወሰን ማስከበር ስራ በሚሰራበት ሰዓት መልሶ ማልማት እንደ ካዛንቺስ እንደ ፒያሳ ያሉ አካባቢዎችን ስንሰራ እነኚህ የከተማችን ነዋሪዎች ፈቃደኛ ሆነው ልማቱ ገብቷቸው አምነውን ይሁንታቸውን ባይሰጡ ኖሮ ይሄንን ስራ ምንሰራ አንችልም። በብዙ መንገድ ተያይዘን የከተማችን ነዋሪዎች ስለደገፉ ነው። በመቶ ሚሊዮኖች ልናወጣ የነበረው ወጪ የተወሰኑት የከተማችን ኮንትራክተሮች ለወራት ማሽነሪዎቻቸውን ሰጥተውን ነው። በቀን 6000 7000 ሊከራዩ የሚችሉ ማሽነሪዎቻቸውን 2 ወር 3 ወር ከኛ ጋራ ያለምንም ክፍያ እንዲቆዩና አብረውን እንዲሰሩ አድርገው ነው። በርካታ የከተማችን ወጣቶች በበጎ ፈቃድ የተነሺዎችን እቃ ማጓጓዝ መደገፍ ሌሎችም በጉልበታቸውና በእውቀታቸው አገልግሎት ሰጥተው ነው። የአዲስ አበባ ከተማ የዲዛይን አጠቃላይ እነኚህ ጥናቶች የተደረጉት በተለይ ዲዛይን ስራ የከተማችን ባለሙያዎች ከዩኒቨርሲቲ እስከ ግል የኮንሰልተንሲ ኤጀንሲ ያላቸው ባለሙያዎች በበጎ ፍቃድ ነው አገልግሎት የሰጡት። የጋራ ስራ ነው፣ የጋራ ውጤት ነው። ተባብረን ነው ከተማችንን እየሰራን ያለነው። በአንድ በኩል እንደዚህ ተባብረን መስራታችን ተባለቤትነትም ወጪያችንን የሚያቃልል ነው የሚሆነው። በሌላ በኩል ደግሞ ታቅዶ በደንብ ዲዛይን ተደርጎ የማያዳግም ስራ መሰራት ይችል ዘንድ ሌሎችንም አካባቢዎች በተመሳሳይ በጥናት ቅደም ተከተል አስይዘን የምንሄድበት መሆኑን በዚህ አጋጣሚ በተጠየቀው ልክ ለማንሳት ነው። ነገር ግን ትንሽ እንዴት ነው የሚሰራው የሚለውን ለማንሳት ወዳለው የጠገናቸው ያደስናቸው ያሰፋናቸው መንገዶች መንገድ ለሰው ብቻ ደግሞ እንዳይሆን መንገድ ለእግረኛ ከ80 እጅ ያላነሰ የከተማችን ነዋሪ በእግሩ የሚንቀሳቀስበት ከተማ ውስጥ መንገዶችን ለመኪና ብቻ ወይም ለተሽከርካሪ ብቻ ልናዘጋጅ አንችልም። መንገዶቻችን ለሰውም ጭምር መሆን አለበት። በደሃውና በሀብታሙ መካከል የተቀራረበ ፍትሃዊ የሆነ አጠቃቀም ሊኖር ይገባዋል ነው። ህፃናት በርቀው የሚያድጉባት ከተማ በአእምሯቸው የሚገነቡበት በአካላቸው የሚገነቡበት ይሆን ዘንድ በከፍተኛ ሁኔታ የህፃናት መጫወቻ ማቆያ ቦታዎች ትልቅ አብዮት ነው እያካሄድን ያለነው። ልብ ብላችሁ ከሆነ ከተማው ላይ ማህበረሰቡም ይህንን ይመስለኛል ያነሳው። ጥቅል አይሆንም እየተጠቀመበት ስላለ። በሌላ በኩል የኮሪደር ልማት ሰፊ የስራ እድል ነው የፈጠረው። በኮሪደር 1 እና በኮሪደር 2 በመቶ ሺዎች የሚሆኑ ዜጎች የስራ እድል እያገኙ ነው። ኮሪደሩ ጋር የሚሰሩት ነዋሪዎች ብቻ አይደሉም ይሄንን የሚያገኙት ከተማችን ላይ ከዛም አልፎ ከሀገራችን ከተለያየ ክፍሎች መጥተው
የሚሳተፉ ስራ የሚሰሩ ዜጎች ጭምር የስራ እድል ያገኙበት፣ ገቢ ያገኙበት ትልቅ የገበያ ትስስር የተፈጠረበት ነው። ከተማችንን ንጹህ የማድረግ ጽዱ የማድረግ የጤና ጉዳይ ነው። ውበት ብቻ አይደለም። ብዙዎች ከተማን ማስዋብ የቅንጦት አድርገው ይመለከቱታል። ይሄ የግንዛቤ ችግር ነው። ከተማ ማስዋብ እጅግ በጣም በተጠጋጋ ሁኔታ ነዋሪዎች፣ ዜጎች አብረው በሚኖሩበት አካባቢ ላይ ውብ ንጹህ የመኖሪያ አካባቢ የመኖሪያ ቤት ማቅረብ የግድ ነው። አንደኛ ጤና ነው። ሁለተኛ ለአእምሮ እድገትም ጭምር ለሰላማዊ የሆኑ ግንኙነቶችም እጅግ በጣም አስፈላጊ ነው። ማህበራዊ ትስስርን ጭምር የሚያጠናክሩ ስለሆኑ እነኚህን መሰረተ ልማቶች ህዝባችን ጋር ስናደርስ ትልቅ ገቢን ይጨምራል። የመነገጃ ስፍራዎች እየታደሱ የበለጠ ሳቢ የሆኑ ተመልሰው ለነዋሪው እንዲደርሱ ነው የተደረገ ያለው። በኮሪደር 2 ብቻ የካዛንቺስን ብቻ ባነሳላችሁ ካዛንቺስ አካባቢ ለተነሱ ነዋሪዎች ወደ 1444 መነገጃ መስሪያ ማምረቻ ሼዶችን ማቅረብ ችለናል። በመንግስት የገነባነውና በግል ባሉት በያዙት ቦታ ላይ በፍጥነት ገንብተው ንግድ መቀዛቀዝ እንዳይፈጠር ያደረጉ ግለሰቦች የሰሩትን ጨምሮ 400 ያክል ሱቆች ተጠናቀው አሁን ወደ ስራ እየገቡ ነው። ትላንትና ከሚነግዱበት ሁኔታ ጋር አይገናኝም። ገበያቸውም የዛኑ ያክል ነው የሚጨምረው። ሳቢ ነው የሚሆነው። በርካታ ወደ ትንንሽ ሱቆች ጎራ ብሎ የማይገዛው ዜጋ ጭምር የማይሸምተው ዜጋ ጭምር አሁን ይስበዋል። ወደዛ ነው የሚሄደው። ቱሪዝምን ይስባል። የሀገር ገቢ ያድጋል። የቱሪዝም ዘርፉን ያሳድጋል። በዚህ ደረጃ አቅዶ መስራት ይሄንን ቃል መፈጸም እንደሆነ ሊሰመርበት ይገባል። ከዛ በተጨማሪ ግን ከከተማችን ይዘት ይሄንን ለማለት አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን ለማለት መነሻ የሆኑትን የከተማችን ይዘት ከመሰረተ ልማት አንፃር ማንሳቱ አስፈላጊ ነው። ከከተማ ጽንሰ ሐሳብ ከከተሜነት ጽንሰ ሐሳብ መለኪያ አንፃር አንዲት ከተማ በትክክል የከተሜነትን መስፈርት አሟልታለች ተብላ እውቅና የሚሰጣት በአብዛኛው መሰረተ ልማትን መሰረት ያደረገ ነው። በተለይም የፍሳሽ አወጋገድ ስርዓት፣ የመንገድ መሰረተ ልማት፣ የመብራት፣ የቴሌኮም ከሱ ጋር የሚያዙ የትራንስፖርት አገልግሎቶች በትልቅ መስፈርት ይጠቀሳሉ። ቀጥሎ ደግሞ የአረንጓዴ ሽፋን የከተማ ውበትና ንጽህና ነው። ከተማ በብዙ መንገድ ሲለካ ውብ፣ ጽዱ፣ አረንጓዴ የሚሉ ቃላትን ደጋግመን እንሰማለን። ከተማችን ከዚህ አንጻር ያለችበት ይዘት ጥናቱ በተደረገበት ወቅት እንዳወቅነው እንደምናስበው አይደለም። የመንገድ መሰረተ ልማትን ከወሰድን ከ20 እጅ በታች ሽፋን ያለው ሆኖ ነው የተገኘው። የአረንጓዴ መሰረተ ልማትን ካየን በከተማችን ላይ ያለው ሽፋን ከ2.8 የበለጠ አልነበረም። ዓለም ላይ ከተሞች የሚለኩበት የአረንጓዴ ልማት ሽፋን ግን 30 እጅ እንዲሆን ይጠበቃል። ስታንዳርድ ሞልቷል ለማለት። ስለዚህ ከተማችንን ለነዋሪዎች ምቹ ማድረግ፣ ክፍት ማህበረሰቡ የሚጠቀምባቸው በጋራ የሚገለገልባቸው የሚዝናናባቸው ከተማ መተንፈስ አለበት። የፓርክ የመሳሰሉት የአረንጓዴ ስፍራዎች፣ የልጆች መጫወቻ፣ ወጣቶች የሚገናኙበት አካላቸውን አእምሯቸውን የሚያበለጽጉበት የስፖርት ማዘውተሪያ ስፍራዎች ስጋችን ብቻ ሳይሆን አእምሯችን ጭምር መመገብ ስላለበት የተለያዩ መናፈሻ ስፍራዎችን በከተሞች እንደ ትልቅ መስፈርት ተደርገው መሰራት እንዳለባቸው ለዜጎች መቅረብ እንዳለባቸው የዓለም አቀፍ ሕግ ያስቀምጣል። ከዚህ አንጻር ከተማችንን ተወዳዳሪ ማድረግ ማለት በዓለም ደረጃ ከከተሞች ጋር ብቻ መወዳደር ሳይሆን በዛ ውስጥ ተጠቃሚ የምናደርገው ነዋሪዎቻችንን ዜጎቻችንን እንደሆነ ታሳቢ ተደርጎ ነው እየተሰራ ያለው። የስታንዳርድ ጉዳይ የመጸዳጃ ቤቶች፣ የህዝብ መገልገያ
ስፍራዎችን ስናይ ከተማችን ላይ አሁን ትልቅ ለውጥ እየመጣ ነው። የአረንጓዴ ሽፋንን ብቻ ከወሰድን ከ2.8ቱ አሁን ከ20 እጅ ልቋል። የዘንድሮ አልወጣም። በእርግጠኝነት የዘንድሮ ውጤት ሲመጣ ከ20 እጅ በላይ ውጤት ይመጣል ብለን እንጠብቃለን። በአጭር ጊዜ 30 እጁን ሽፋን ለመሸፈን ነው እየሄድን ያለነው። ይሄ ለዜጎች ጤና ነው። ይሄ ለዜጎች ለአእምሮም ለአካልም እጅግ በጣም አስፈላጊ ነው። ይሄ አደጋን ለመከላከል ቅድም ስታነሱ የነበራችሁት የጎርፍ አደጋ ተመሳሳይና ተያያዥ ችግሮችን ለመከላከል በጣም መሰረታዊ የሆነ መሰረተ ልማት ነው። የመንገድ ሽፋናችን አሁን ሰፍቷል። ቅድም የመንገዶች ባለስልጣን ኃላፊው ሲያነሱት እንደነበረው በከፍተኛ በአንድ አመት ውስጥ ከ700 ኪሎ ሜትር በላይ መንገድ መጠገን ማለት ያልተለመደ ስራ ነው። በኮሪደር ልማት የሰራነው ስራ ይሄንን ከፍ ያለ ቁጥር እንዲመጣ አድርጎታል ማለት ነው።